ምን አባ ፈልገህ ነው? ኧረ ልብ ይጥፋ በእናትህ። እኔ ፊቴን ብታይ የምር እኔ ላውድ ተደርጌ የምወራ ሰው ነኝ። አይተሰብ አይገር በላሽ። ወይኔ ፊት ያረጋሪ ምንድነው? ምን ሆነ ነው? ሰላም ጋይስ የቴዲ ፕሎት ፋሚሊዎች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁም ፖስት ካደረግን ቪዲዮ ቆይተናል። እሱንም ታሳቢ በማድረግ ዛሬ ጽድት ባለ ቪዲዮ ተከስተንላችኋል። ምንድነው የምናደርገው? ወደ ሀሳቡ ስንገባ ፍሬንዶቼ ጋር እየደወልን ተራ በተራ እወዳችኋለሁ ነው የምላቸው። ሁሉንም እንደዚህ በጓደኞች መሀል እወድሃለሁ እወድሻለሁ አልተለመደም እና ፊድባካቸው ምን እንደሚሆን አብረን እናያለን። ይሰድቡኛል በእርግጠኝነት አብዛኞቹ ብያቸው ስለማላቅ ደግሞ አንባባልም፣ አብዛኞቻችን ጋር አንባባልም እንደዚህና መልሳቸው ምን ሊሆን እንደሚችል ምን ሊያስቡ እንደሚችሉ ሁላችሁም እስከ መጨረሻው ድረስ ቆይታችሁ ተመልከቱ። እያንዳንዱ ያለውን ነገር አሳያችኋለሁ። ሰብስክራይብ ያደርጋችሁ እስከዛ ሁላችሁም ሰብስክራይብ ያደርጋችሁ ቪዲዮ ላይክ አድርጋችሁ ጀምሩት። ላስቸግራችሁ እቺ ቪዲዮ ላይክ አድርጋችሁ ጀምሩ። ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉኝ። ወደ ፕራንኩ እሺ፣ መጀመሪያ እንደውለው ኩኪ ጋር ነው። እንደሚሰማችሁ ተስፋ አደርጋለሁ። ኢሎ ኮክ እንዴት ነሽ? ደህና ነሽ? ሰሚ እንደምወድሽ ታውቂያለሽ? ጋይስ አሁን ደግሞ ምንደውለው ኬቢ ጋር ነው። እሱ በእርግጠኝነት አትጠራጠሩ። በቃ እንደሚሰድበኝ ምንም ጥርጥር የለኝም። እሱ አይወድም እንደዚህ ነገር። አላ ኬቢሻ እንዴት አማን ነው ብራዘር? እንዴት ነው ብራዘር? ሁሉ ሰላም አለሁልሽ። ማን እንዴት ነሽ? አለን ሰማኝ እንደምወድ ታውቃለህ። ምን አባ ፈልገህ ነው አንተ? አውዳለሁ እንዲሁ ልንገርህ ብዬ ገብታ ዝም ብዬ ለምን የማንነጋገርበት ብዬ አሰብኩና ከዛ ወዳለሁ ልትለኝ ደወልካ? ምን አባ ፈልገህ ነው? ኧረ እንዴ ምን ወዳለሁ እኮ ነው ያልኩህ ወንድሜ። ለምን የምትሰድበኝ? አንተ የደረግኩ ኩበት ምን አባ እንደፈለክ መጀመሪያ ተናገር። ከመሬት ተነስተህ ሲጀምር ወዳለሁ ምን አባ ነው ወዳለሁ ሲጀምር የምትለኝ? ሲያስጠላ እናትህ። ሁለተኛ ይሄን ቃል እንዳትለኝ ሲያስጠላ እንዳትለኝ። ሂደህ ለዛች አጭሯ ሚስት እወዳለሁ በላት። ሚስት ይኑር አይኑር እኮ አላውቅም እኮ ስማ እንዴ ምን እኔ ፍቅሬን የምገልጽልህ ምን ችግር አለው? ለምን ነው እንዲህ የምታበሻቅጠኝ? ኧረ አንተ ቅማላሞቹን አንተ በእናትህ እንደዛ ትበለኝ። ሲያስጠላ በእናታችሁ። ያኔ እኮ ከልብ በጣም የምወደህ እኮ። ኧረ ልብ ይጥፋ በእናትህ። ኩበት ሁለተኛ ሲጀመር ከአሁን በኋላ ማለት ደውለህ እወድሃለሁ ብትለኝ እቦልክሃለሁ። ሰማኝ? አንተ አትወደኝም ነው ወይስ ምንድን ነው? አትወደኝም? ማረና ክርስቶስ አንተ ጀመርክ ያ ነገር ነው እንዴ? ምን አባው ነው? ሁለተኛ እንዳትደውልኝ ዘጋው። አረገኝ ዛሬ ምንድን ነው የሚሻለን? እሺ ማነው እሺ የሚታመነው? እንዲህ ዘጋው፣ ማርያም ዘጋው። አሁን ብደውልለት አያነሳልኝም ጋይስ። ሁለተኛ እንዳትደውል ብሎክ ነው የማደርገው ስልኬ ላይ። ኧረ ምንድን እንዲህ ፍቅር መገላለጽ ይልመድብን እንጂ ምን ሆናችሁ ነው? ቆይ እንዲህ ሰው ጓደኛውን ደውሎ እወድሃለሁ ቢለው ምን ችግር አለው? በቃ ፍቅሩን እየገለጸለት ነው። በኋላ ስንተጣጣ እኮ ይቆጨናል እኮ። እኔ በቃ አሁን እየሰጋሁ ነው። በቃ ይቅርብኝ መሰለኝ። ከዚህ በኋላ አናበዛ። ከዚህ በኋላ አንዱ ለሰው ነው ጋር ነው ብደውለው። ከዚህ በኋላ እኔም እወድሃለሁ የሚለኝ ከሌለ
ከዚህ በኋላ ተስፋ ቆርጬባችኋል። ሁላችሁም አተመቹኝም። እዛው ርቀታችሁን ጠብቃላችሁ። ሁላችሁም ወደ ኔክስት ፐርሰን እንሄዳለን። እስከ ሰብስክራይብ ያደረጋችሁ ወደ ኔክስት ጋይስ እንግዲህ እንደምታዩት ነው ቆይታችን። እንዴት እየወደዳችሁት ነው? አሁን ደግሞ ምን ደውለው ማን ነው? ብሌኑ ዋጋ ነው ምን ደውለው። ያው ብሌኑ ዋጋ ነው ምን ደውለው። እሷ ታበሳበሰኛለች። ተንዳ ብሉ የግነው አንተ ጭልፋ እንዴት ነሽ? በእናትሽ አለኝ መስገን ደግነ አለልሽ። ፒስ ነው አለ ነው አለን። ሰሚ ወጂ እንደምወድሽ ታውቂያለሽ። ሄሎ ምንድን ነው? ማነው ፈልገህ ነው? ኧረ እንዴ ቁጥሩን እንዴ ማለት ምን እንደማልወድሽ ነው እንዴ ብታስቢ? ሲጀምር የምወደድ ሰው ነኝ እኮ ግን ችግሩ ምንድን ነው አሉ እንዴት ከድምፅ ሳጥኗ ወጥታ በጉሮሮ ካልፋ ባሰ ወጥታ ለእኔ እንደዛ አልከኝ የሚለው ነው ዋናው ጥያቄ። ኧረ እኔ በጣም እኮ ነው የምወድሽ እኮ ሁሌ እኮ ልነግርሽ ምናምን አጋጣሚውን ስላላገኘሁ ነው። አሁን ግን ምን አጋጣሚውን አስጠበቀኝ እንደዚሁ ልንገርሽ ብዬ ነው። እኔ ፊቴን ብታያው ከተወደ ሞላከት ነው እኔ ምንም እንዲሁ በቃ ፍቅሬ ልግለጽልሽ። ልሞት ነው እኔ ሰሞኑን እኮ በጣም ሰው ሲንከባከበኝ ልሞት እየመሰለኝ ነው። ምን እንደሰማህ ከሆነ እንዴ እኔ መቼ ተንከባከብኩሽ? እኔ እኮ አሁን ፍቅሬን ነው የገለጽኩልሽ እኮ እንጂ ምን አደረኩኝ? እሱ እኮ ነው ችግሩ እኮ። እሺ አሁን ስሚ አትወጂኝም ነው ወይስ ምንድን ነው? አይ እኔ ብዙም አትመቸኝም ማለት ትንሽ ነው የምመችሽ? አትመቸኝም አንቺ ጭልፋ ሰው እወድሻለሁ ሲልሽ እኔም እወድሃለሁ ነው የሚባለው። እኔ ታውቃለህ እዚህ ጋር ያንቀኛል አይወጣም እና ሲንግል የመሆኔ ምክንያት አለ። ይሄ ይመስለኛል ቃሉ አይወጣም አይታዘዝም። ምን ላድርገው? ኧረ ሞክሪ በብር ያው እኔም እኮ አሁን እኮ በትሬኒንግ ነው እኮ በቃ አሁን ያመጣሁት ገባሽ? አሁን በትሬኒንግ ይመጣል። በይኝ እስኪ እኔም እወድሃለሁ በይኝ እስኪ። እኔ አሁን ልቤን ለምን ሰብሬያለሽ? እሺ አሁን ማነው የሚለው? አንተ ከእኔ ጋር ነው በዛ ውስጥ እየወራህ ነው? ኧረ አንቺን ነው አንተ በጣም ቀልደኛ እየሆንክ ነው። የማያስቁ ቀልዶች እያደጉብህ ነው። ይቅርብ ወንድሜ። አንቺ ምንድን ነው ቀልድ ነው እንዴ መሰለሽ? ምንድን ነው የምትይው እንዴ? ኧረ ቀልድ ነው ቀልድ። እኔ አዘንኩኝ። ለምን አትዘን ማሪ? ፖዚቲቭ ማዘን ያለብህ ይኸውልህ ይሄንን ቃል አወጣለሁ ብለህ ስታስብ ማዘን ምላሼ እኔ ሶፊት አታሳጭኝ ብዬ በደውል አንቺ ጭራሽ የምር እኔ ላውድ ተደርጌ የምወራ ሰው ነኝ? በብሱም አላደረገው ስቢሽ እንደው በቃ እንደው ስክሪፕት እንደሆነ አስቢና ማለት በቃ አንዴ ላውድ ላደረገው ነው። እኔም እወዳለሁ በይ እባክሽን። እሺ አደረኩት። ሁለተኛ ደግመህ በዚህ ስልክ እንዳትደውል እንደውም ካላቀኝ አንቺ ቅሌታም ነሽ። ሶፊት አቀለልሽኝ። ኧረ በእናትሽ በቃቸው። ሀሳቤን ቀይሬያለሁ። አትመችኝም እንደው በቃ ይመች። ኧረ ጋይስ ምንድን ነው የሚሻለን? እሺ ምንድን ነው የሚሻለን? እኔ እስኪ ስልክ አስቀምጡልኝ። በቃ ኔክስት የምደውልበት ስልክ አስቀምጡልኝ። በጣም እየከፋኝ ነው። እሺ ፊድባክ እያያችሁ ነው። ይኸው በቃ እንዳለ በነሆለለ ሰው ላይ የተከበብኩት ይሁን ብቻ። ለማንኛውም እኛ አንዴ ሆዳችንን ሰፋ አድርጎት ፈጥሮናል። ጋድ ሆዳችንን ሰፋ አድርገን እንቀጥላለን። እንዴት ነው ቆይተው? እየተመቻችሁ ነው? ወደ ኔክስት ሰው እስክናልፍ ድረስ እናንተ ምን ታደርጋላችሁ? ሰብስክራይብ ታደርጋላችሁ። እቺ አንድ በተን መንካት አያስጨንቅም ጋይስ። ነካ አድርጓትና አለፍ። እሺ ጋይስ አሁን ምን ደውለው ሪኮ ጋር ነው። ስልክ ግን አታነሳም። በስመ አብ ካነሳችሁ ነው። Your call has been forwarded to voicemail. The person you're trying to reach is not available. At the tone, please record your message. ወደ በኋላ እንደውልላታለን። እሺ ጋይስ አሁን ደግሞ ምን ደውለው ኃይሌ ጋር ነው። እሱ በእርግጠኝነት ይሰድበኛል።
ሰላም ላንተ እንዴት ነህ ወንድሜ? እንዴት ነህ? አለ ስማ እንደምወድህ ታውቃለህ? እንደምወድህ ታውቃለህ? ምን አባ ፈልገህ ነው? ማለት እንዴ ምን አባ ፈልገህ ነው? ብር ነው? ብር የለኝም ብር ከሆነ ማን አባ ብር ጠየቀ? ከንቱ ምን ላበድርሽ? ኧረ ምንም አልፈልግም እኔ እንደዚህ ዝም ብዬ እንዴ አትላት በእናትህ ምንድን ነው? አትወደኝም ነው? ኧረ ይሄድክ በመድኃኒዓለም ምን ሆነህ ነው እንዴ? ምን ሆነህ ነው? ማን እፍ ብሎብህ ነው? ማነው ያጨሰብህ? ያጨሰብህ? አይ ምንም እኔ እኮ እንደዚሁ ጓደኛዬ ስለሆንክ በቃ አላ ከማን ጋር ሆነህ ነው? ከማን ጋር ሙድ እያሽብኝ ነው ብራዘሪ? ኧረ ምን እኔ ሙድ ይዝብሃለሁ እንደዚሁ በቃ እንድታውቀው ስለምፈልግ ነው። ገብቶሃል? አሁን ይቆጨኛል አሁን ሳልነግርህ። ኧረ በእናትህ ቀኔ አሁን ጸዴ እያሳለፍኩኝ ነበር። ቀኔ ልታበላሸው እንዴ? እኔ ብላ እወዳለሁ ስላልኩ ቀን ቢበላሽ። ኧረ በስመ አብ አንተ እንዴት ነው የሚሰቀጥጠው? ልዘጋው ነው በእናትህ። ኧረ አትመቸኝም በቃ በእናትህ ተው ትቼዋለሁ። የት ሆነህ ነው? ኧረ እቤት ነኝ እኔ ብቸኝነት ተሰማኝና። እቤትማ አይደለም የሆነ ታግተህ ምናምን ነው? ኧረ እቤት ነኝ። ብቸኝነት ተሰምቶኝ እኮ እኔ ልንገርህ እንድታጽናናኝ እኮ ነው የደወልኩት። ስማ እግር ታውቃለህ? አላውቅም። እግር ብላ እግር ብላሽ በል በእናትህ በል በቃ ቻው። ወይኔ በቃ እኔ እወዳቸዋለሁ ስላችሁ ፍቅሩን በእኔ ልክ እንደዚህ የሚመልስልኝ ሰው የለም ማለት ነው። እኔ ድሮም ሰው የለኝም። ድሮም ሰው እንደሌለኝ አውቀዋለሁ። ወይኔ በላቸው። እናንተ እስከዛ ሰብስክራይብ አድርጉ። ወደ ቀጣይ ፍሪክ እንደውላለን። እሺ ጋይስ አሁን ደግሞ እንደውለው ሪኮ ጋር ቅድም አላነሳችም። አሁን መልሳ ደውላ ነው እየደወልላት ነው። እሺ አሁን ሄሎ አሪኮ ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። ጠፋሽ? አለሁ። ምን አባፈልክ? ስሚ አቤት። በጣም ነው የምወድሽ ታውቂያለሽ? ምን ፈልገህ ነው? አታስቀኝ። ምን እፈልጋለሁ? ምን እንዴ በቃ እወድሻለሁ በጣም እንድታውቂው እኮ ነው የምነግርሽ። እኔ አሁን እዚህ ጋር ጸጥ እንዳታስብለኝ እንትን እያለኝ ነው። ምን ፈልገህ ነው? ምን ሆነህ ነው? የት ነህ? ኧረ ምንም አልሆንኩም። እኔ አቤቴ ነኝ። ደቅ ብያለሁ። ዝም ብዬ እኮ ሳስበው ፍቅሬን ሳልገልጽልሽ እስከ መቼ ሳልነግርሽ? ይቅርብኝ። ምንድን ነው አትወጂኝም እንዴ? ምንድን ነው? ኧረ እዛው በእናትህ ዝም ብሎ ደግሞ እኮ አንቺ ምን ሆነሽ ነው? እኔ ይሰማኛል እኮ። ምን ብር ፈልገህ ነው? ኧረ በስመ አብ እንዴ! እኔ ብር ብፈልግ እኔ ገንዘብ አልልሽም እንዴ? እሺ ምንድን ነው ታዲያ? እኔ ምንም አልፈለግኩም። በቃ እንዲሁ እንደምወድሽ እንድታውቂ ነው። አንተ መውደድ ትችላለህ እንዴ? እሺ ጋይስ እንግዲህ ስልኩ ተቋርጦ አንዴ መልሼ ልደውልልሽ ብዬ ነው የዘጋሁባት። ከዛም በኋላ ምንድነው እንትን ያለውን ቆርጬ አስገባላችኋለሁ። ስልኩ ጠፍቶ ያለችኝ አሁን ኔክስት መልሼ ልደውልልሽ ብያት ነው። ድጋሚ እየደወልን ነው። እንደውል ድጋሚ። ሄሎ አቤት። ቻርጀር እኮ ሊዘጋብኝ ብሎ ስልኬ አሁን ሰክቼ እየደወልኩኝ። ወይኔ ቲቪ አረጋሪ ምንድነው? ምን ሆነ ነው እንዴ? እኔ ምንም አልሆንኩም። አሁን እወዳለሁ በይኝ። እኔ እየተሰማኝ ነው በቃ ኧረ ተይ አንቺ ደግሞ እንዴ ምንድነው? ሄሎ ወይዬ ምንድነው? ምን አጋጥሞ ነው? ኧረ ምንድን ነው? አንተ ሞድሽ አታውቂም እንዴ አንቺ? አላውቅም። እኔ አንድ ቀን በቃ እንደረጃ ስትሰድበኝ ነበር ማቀኝ። እንደዚህ ነቃል
አረ በቃ እሺ በቂ የምር አሁን እኔ እኮ እንዲህ ፍቅራችንን ሳንገላለጽ ገብቶሻል በመሀል በቃ የሆነ ነገር ምናምን ቢገባብንስ ብዬ በቃ ተሰማኝ ከዛ እንዴ ልንገራት በቃ ማን ነው የሚገባው ከዛ እኔ የጠበቅኩት አሁን እወድሻለሁ አስልሽ እኔም እወድሃለሁ ምናምን እንድትሄድ የጠበቅኩት አሁን ሰው እንዳይሰማ አሁን እኔ ምንድን ነው የምትለኝ እሺ በቃ ስሚ በቃ በጣም ነው የምወድሽ በቂ ከዚህ በኋላ አይ ምን አባል ታረገኝ ኧረ ምንም በቃ እንደዚሁ በቃ እንዲሁ በቃ ልበልሽ በቃ በቂው በቃ እሺ አመሰግናለሁ በጣም አመሰግናለሁ እሺ ቴንክ ዩ በጣም እሺ ኧረ ምንም አይደል ትመችኛለች በቃ አንቺ ቸኮሌት እኔ ራሱ ነው ትመችኝ ኧረ ቻምሽ እደውልልሻለሁ በቃ እሺ እንግዲህ ጋይስ እንዳያችሁት ነው በቃ እኔ የሚወደኝ ሰው የለም በቃ አሁን አምኛለሁ አሁን ተስፋ ወደ መቁረጡ ነኝ አሁን በቃ ይብቃኝ በቃ ከዚህ በኋላ ከዚህ በላይ መቋቋም አልችልም ቅስሜን እየሰበሩት ስለሆነ ለምን ብዬ ነው እንደዚህ ቶርች የምደረገው በጓደኞቼ ለዛውም በቅርብ በምላችሁ ሰዎች ብቻ ይሁን ለማንኛውም ወደ ኔክስት ፐርሰን አንድ ቦታ እንደውልና እኔ እናቴ ጋር ራሱ ደውዬ እወድሻለሁ ብላን አረ ወደዛ ሄድልኝ ብላን መዘጋቢኝ በርግጥ ግን እስኪ ለማንኛውም ወደ ኔክስት እንሄዳለን እየተመቻችሁ ከሆነ ላይክ በማድረግ ኮሜንት ሀሳባችሁን ጻፍ አድርጉ ሰብስክራይብ ያደርጋችሁ ተመልከቱ ዝም ብላችሁ እንዳታዩ ሰብስክራይብ ሳያደርጉ ማየት አይቻልም ትመቹኛላችሁ እንቀጥላለን ጋይስ እሺ ጋይስ አሁን ደግሞ ምን ደውለው የት ነው ሲስተር ጋር ነው ምን ደውለው የምትለውን አብረን እንሰማለን ሄሎ ወይ ሰላም ነው አለይ ነከ እንዴት ነሽ አለው አለን ሰሚ ስምት እንደምወድሽ ታውቂያለሽ በጣም ነው የማላውቀው የምሬን እኮ ምን አባቴ ልጋ ነው እንዴ ምን የሚፈልግ ነገር አለሽ ሲጀመር አንቺ ደግሞ አገቱ እንዴ ማለት እንዴ አይ አንተ በሰላም እንደሞት ምን ፈልገህ ተናገር ይፈልከው ኧረ እኔ ምንም አልፈለኩም እኔ እንደምወድሽ ልንገርሽ ብዬ ነው እንዴ ወይኔ ጉዴ ምንድን ነው የምትይው የሄዳችሁበት መኪና ተገለበጠ እንዴ ኧረ አታሟርቺ በእናትሽ እኔ እኮ እንዲሁ ለእህቴ ፍቅሬን ሳልገልጽላት እስከ መቼ አሁን ፍቅሬን መግለጽ አለብኝ ብዬ አሰብኩና ከዛም በኋላ እንዴ ልንገርሽ እንጂ ምን ሆነሽ ነው ብር የለኝም አንቺ እኔ ማን ብር ጠይቀሽ ኧረ እኔ ምን እንዲሁ እኮ አትወጂኝም እንዴ እኔ እኮ እንዲሁ እንደምወድሽ እንዲሁ ዝም ብዬ ፍቅሬን መግለጽ አልችልም ድምፅሽ ምንድን ነው የሚቆራረጠው አሁን ይሰማልሽ ምን እያልሽ አትወጂኝም ነው ወይስ ምንድን ነው ኧረ እንዴ እኔ ምን ማን አለኝ ካላንቺ ኧረ በፋይ በቃ እኔ እወድሻለሁ እንደዚህ እንድታውቂው ስለምፈልግ ነው ምን አላት አሉ ምን ደረሰኝ ኧረ ምን እኔ እንደዚሁ ምንም ባይኖርሽም እኔ እወድሻለሁ እንዴ አንተ በጣም አንድ የምትወደኝ ምድር ላይ አላገኝም እንዳንተ የሚወደኝ በጣም እንዴ እና እሱማ ሀቅ ነው በጣም እንጂ በቃ እሺ መች በቃ እኔ እንደምወድሽ እንድታውቂው ነው ሌላ ነገር የለውም
ለዚህ ታሪ ደወልከው? ልንገርሽ ግን አልመሰለኝም። አዝኛለሁ በጣም። አንቺ ግን አትወጂኝም። በጣም ነው የምጠላ። እሺ አመሰግናለሁ። ቴንክ ዩ። ጭራሽ በሙሉ ስም የጠራሽ ይወድሻል ስላልኩሽ ነው። ይኸውልህ አይ አልወድማ። አይ ነው በቃ እሺ ነገርሽኝ። አሁን አዝኛለሁ። ልቤ ተሰብሯል። ማዘራ እያበሳበሰች ነው እና ቦታው መስተድብ ትለኛለሽ ማለት ነው። እኔ ድሮም ሳይወጣ እሷ ጋር ደውላለሁ። በቃ ኧረ በእናትሽ በቃ አንቺ አትሆኝም። ከንቱ ነሽ። በእናትሽ ቻው። ጋይስ እንግዲህ እያያችሁ ነው። እኔ እሺ ማን ነው እወድሃለሁ ስለው እኔም እወድሃለሁ ቢለኝ ማን ነው? ይኸው እንዳለ በዙሪያ ያሉትን ሰዎች እንደምታዩቸው ናቸው። በቃ እንዴት ሪያክት እንደሚያደርጉ እኔ እኮ ግራ ገባኝ። በቃ ይሁን እሺ። ለማንኛውም እንዴት ነው ቆይታችን? እንዴት ነው? ያበደ ነው? እየተመቻችሁ ነው? እየተመቻችሁ ከሆነ እንቀጥላለን። ካልሆነ እስቲ ኮሜንት ላይ ያላችሁን ሀሳብ አስተያየት ደቅ አድርጉ። ወደ ኔክስት ፐርሰን። እሺ ጋይስ አሁን የምንደውለው እዚህ ጥቁር ልጅ ጋር ነው። እንደ መልኩ ነው፣ አንደበቱ መራር ነው እንደ መልኩ። ይሄ ነው ምን አባ ነው አተ በስነ ስርዓት ማተወራው? ስማሻው ስማ። እሺ እወዳለሁ። ናርዱሻ አጋደ። እሺ ምን ፈልገህ ነው? ምን አባ ነው መሰለኝ እወዳለሁ እኮ ነው ያልኩህ። አንተ እንዳንተ ደግሞ ተውሻ ሲያስፈልግ ይሄን የምትወጣው ለዛጎ ነው። እግዚአብሔር ለዛጎ ምን አቦክ ምን አባ ነው ግማ ማታፈ ምን ፈልገህ ነው እንዴ? እኔ ምንም አልፈለኩም። እንዲሁ ፍቅሬ ልግለጽልህ እንዴ? እኔ ለወንድሜ ፍቅሬ መግለጽ አልችልም? አንተ እግዚአብሔር አትጨማለቅ ነው የፈለኩት ነገር አሁን እኔ ምንም አልፈለኩም። በቃ እንደዚሁ በቃ አሁን የሆነ ነገር ብሆን ፍቅሬን ሳልገልጽልህ ፈልጋል እንደምወድህ ሳልነግርህ አሁን ፍቅሬን ሳልገልጽልህ ገብቶሃል? የሆነ ነገር ብሆን ይቆጨኛል። ለዛ እወድሃለሁ ልልህ የደወልኩልህ እኔ። እሺ ስማ በጣም ነው የምወድህ አንተ እና ተፈተን አያሽ እና ሊትውት ገብርኤልን አጠቅማለ መቀመጥ ዘጉ ነው እንዴ? ምን አድርጌ ነው የምትሰድበኝ? እኮ ያው እሺ እኔ ፍቅሬን መግለጽ አልችልም። ፍቅሬን መግለጽ አልችልም። ከማን ጋር ነው? ብቻዬን ነኝ። ከማን ጋር ሆናለሁ? አንተ እግዚአብሔርን እሺ በቃ ግን እኔ እወድሃለሁ። ግን በቃ አንተ ቢደብርህም እኔ እወድሃለሁ። በቃ አንተ ከካም እኔ ነኝ አሁን ካንተ ብር የምፈልገው። እኔ ወደ አንድ በቃ ትመቸኛለህ። በቃ እንዴ እወድሃለሁ እንደዚሁ። አንተ እግዚአብሔር ምን ይሽህ አረ ጊዜ ከፍታር በገብርኤል ለዘይ ጊዜ ከፍታ ምን አባሪ ከፈተው? ምንድነው የሚከፍተው ጊዜ? እሺ እወድሻለሁ ወንድሜ። በቃ እኔ በጣም የምትመችኝ ኧረ እኔ ከልቤ ነው የምወደህ። እኔ በወንድምነት ነው የምወደህ እኮ። እሺ አትወደኝ አልፈልግም። አንተ ሞዴል አንተ አትወደኝም? በጣም ታስጠላኝ። እሺ በቃ ቻው ቻው። በእናትህ በቃ በል ድጋሚ ለቀደው ነው እንደዚህ ከይ ኧረ ጋይስ ምንድነው ግን? ቆይ እንደዚህ መገለለው በሰዎች ኧረ በጣም በቃ እንዳዝን እያደረጉኝ ነው። በቃ አሁን ስልክ አስቀምጡልኝ። እሺ እንደዚህ መርጬ ስልክ አስቀምጡ። ስደውልላቸው እኔም እወዳለሁ የሚለኝን ሰው ፈልጋለሁ። አሁን በቃ እየተጎዳው ስለሆነ በስነ ልቦና ወደ ኔክስት ይሄ የመጨረሻ ነው። በቃ አሁን የመጨረሻ አንድ ሰው ጋር ደውልና እሱ አክሴፕት የማያደርግ ከሆነ በቃ ድጋሚ አልደውልም። አሁን እኔ የምር እየከፋኝ ነው። አሁን እኔ ኢንጆይ እያደረኩ አይደለም። ለእናንተ ብዬ ነው። ይመቻችሁ። ለማንኛውም ሰብስክራይብ አድርጉ። እንግዲህ ጋይስ ቆይታችንን እንዳያችሁት ነው። በእርግጥ ይከብዳል። እኔም ብባል ፖዚቲቭ መልስ አልመልስም። እንደዚህ ብባል በእርግጥ አልተለመደም፣ ግን
ምን ትላላችሁ እናንተ? ብንባባል ይሻላል ባንባባል? እስቲ ኮሜንት ላይ ዝም ብላችሁ ሀሳብ አስተያየታችሁን አስቀምጡ። አብራችሁኝ እንደሳቃችሁ እንደተዝናናችሁበት ምንም ጥርጥር የለኝም። እንደዚህ ጽድት ያሉ ቪዲዮዎችን ይዘን እንመጣለን ከዚህ በኋላ። እስካሁን ስላያችሁ እናመሰግናለን። ከዚህ በኋላ እንደዚህ አይነት ቪዲዮ እንዲደርሳችሁ ከፈለጋችሁ ሰብስክራይብ ታደርጉና የደውል ምልክቷን በመጫን ኖቲፊኬሽን እንዲያመጣላችሁ ፖስት ስናደርግ እንደዛ በማድረግ ጠብቁ። እናመሰግናለን ጨርሳችሁ ስላያችሁ። ሁላችሁንም ወዳችኋለሁ። ክበሩልን። ቴንኪው በጣም